ይኸውላችሁ የብሉይ ኪዳኑ ፋሲካ በጥርስ ታኝኮ በምላስ ተደውሮ ወደ ሆድ ገብቶ አቅም የሚሆነን ምግብ ነው። አዲስ ኪዳኑ ፋሲካ በጥርስ የሚበላ አይደለም፣ በምላስ የሚቀመስም አይደለም። ከሰማይ የወረድኩ እውነተኛ እንጀራ እኔ ነኝ። እኔን የሰማ ሰው፣ እኔን ፈጽሞ ያዳመጠኝ ሰው፣ ፈጽሞ የተከተለኝ ሰው ይወጣላል። ያኛው በጥርስ ይሄኛው በጆሮ የሚበላ ፋሲካ ነው። አሜን ነው። ይሄኛው በጆሮ ነው የሚበላው። ያኛው ፋሲካ ግብጽ ከሚባል ስፍራ ከነዓን ወደሚባል ምድር ወይም ስፍራ የሚያስኬድ የሚያስጎዝ ወይም የሚያወጣ ጉልበት ነው። ይሄኛው ፋሲካ ግን አሮጌ ከሚባለው ማንነታችን ተላቀን አዲሱን ሰውነታችን የምንላበስበት አቅም ነው። ይሄ ጉዞ አይጠይቅም፣ ለውጥ ነው። ያኛው ጉዞ ይጠይቃል። እንግዲያውስ እግዚአብሔር በብሉይ ኪዳን ያለውን ያንን ሥርዓት ሲያደርግ መንፈሳዊ ጥላ ወይም ትንቢታዊ መልእክት ነበረውና ሊመጣ ስላለው ፍጹም ስለሆነው ፋሲካ እየነገረን ነው። እግዚአብሔር ይመስገን።